የግድያ ዛቻ እንዲሁም ደግሞ የውጭ ሀገር ዜጋ ጥላቻን እያስተናገደ የሚገኘው ማምዳኒ ሰሞኑ በጣም እጅግ በጣም መነጋገሪያ ሆኗል። የአረብ ሀገራት ለኢራን 30 ቢሊዮን ዶላር ሊሰጡ ነው። ለቴሌቪዥን ጣቢያው ስራ ላይ በነበሩበት ወቅት ነው የህዝብን ቅሬታዎች ኢንተርቪው እያደመጡ በነበሩበት ጊዜ ነው የታሰሩት። السلام عليكم ورحمة الله تعالى وبركاته ودنا يتكبراችሁ የኑር ፋሚሊዎች እንዴት አላችሁ? እንግዲህ ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን ተገናኝተናል። አንድ በጣም የሚያስደስት መረጃ አለ። እሱም እንግዲህ በአሜሪካ ኒውዮርክ ሲቲ የሚወዳደር አንድ ሙስሊም ግለሰብ አለ። ይህ ግለሰብ እንግዲህ ለኒውዮርክ ከተማ ከንቲባ ለመሆን የተወዳደረ ያለው ብዙ ጊዜ እንግዲህ ምርጫ ቅስቀሳ በሚያደርግበት ሰዓት ላይ ለሙስሊሞች ድምጽ እየሆነ ነው የሚገኘው። ከዛም ባለፈ ደግሞ እንግዲህ ኔታንያሁ ወደ ኒውዮርክ ሲቲ የሚመጣ ከሆነ የእስር ትዕዛዝ አውጥቼ አስረዋለሁ የሚለው ንግግሩ በጣም እንግዲህ ሰሞኑን ቫይራል አስወጥቶ ነበር። እንግዲህ ትራምፕን ጨምሮ የተለያዩ ግለሰቦች እንግዲህ ትችትን እያስተናገደ ቢሆንም አሁንም በምርጫው ለመወዳደር እንግዲህ ወስኗል። በምርጫም እየተወዳደረን የሚገኘው ስለሱም አዳዲስ መረጃዎች እየተሰሙ አሉ። ኢንሻአላህ አብራችሁ የምትቆዩ ከሆነ ማቀርብላችሁ ነው የሚሆነው። መጀመሪያ ላይ ግን ማሳያችሁ ቪዲዮ በጣም ከህፃን ልጅ የማይጠበቅ መልስ ነው የመለሰው። ይህን ቪዲዮ ተከታተሉ። ነብዩ መሐመድ ታገኛችሁ ይሰማሃል ደስታ ወስደይካችኋል ጀነት አሁን በዚህ ሰዓት ፊት ለፊት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታገኛችሁ ይሰማሃል ነፍሰኝ ነው ወይ ከባድ ነው ከባድ ጥያቄ ነው በጣም የጀነት ሞልሽ ቢመስከር ሰጥ ከባድ ጥያቄ ፈታተናል አልችልም ለመለስ በራሱ ማለት ከባድ ጥያቄ ነው። ሱብሃንአላህ ሐቂቃ በጣም የሚገርም ነው። እኔ ራሱ ቪዲዮውን ሳይ በጣም ስሜታዊ ነበር የሆንኩት። ሐቂቃ እናንተ በዚህ ቦታ ሆናችሁ ብትጠይቁ ምን ትመልሱ ነበር? ሱብሃንአላህ የልጅየው መልስ ግን በጣም የሚገርም ነው። ጀነትን ነበር ረሱላችን መጠይቃቸው ነው ያለው። ሱብሃንአላህ በዚህ እድሜው ምን አይነት ወላጆች ቢያሳድጉን ነው ትላላችሁ? ሐቂቃ በጣም የሚደንቅ ነው። ሱብሃንአላህ እንግዲህ እናንተ ብትሆኑ ምን ትሉ ነበር የሚለውን እንግዲህ ኮሜንት ላይ ሐሳብና አስተያየታችሁን አስቀምጡልኝ። ቀጣይ የምናየው ቪዲዮ እንግዲህ ለይሁዲዎች በጣም መሰናክል ነው የሆነባቸው። እንግዲህ ይህ አመት ለነሱ አልሆናቸውም። እንግዲህ አሁንም በጋዛና በተለያዩ ቦታዎች ጥቃት እያደረሱ ነው የሚሆኑት። ያም ሆኖ ግን በአሜሪካ የሚገኝ እንግዲህ አንድ ግለሰብ እንግዲህ ከነሱ በተቃርኖ በአሜሪካ የሚገኝ እንግዲህ አንድ ግለሰብ ኒውዮርክ ሲቲ ከንቲባ ለመሆን ውድድር ላይ ነው የሚገኘው። እንግዲህ እሱም ይዞት የመጣው ሐሳብ በጣም ዓለምን ያነጋገረ ነው የሚገኘው። እስኪ እሱ ማን ነው? ከወይት ነው የመጣው? ምን አይነት ሐሳቦችን የሚያራምደው የሚለው ኢንሻአላህ በዚህ ቪዲዮ እንከታተላለን። የግድያ ዛቻ እንዲሁም ደግሞ የውጭ ሀገር ዜጋ ጥላቻን እያስተናገደ የሚገኘው ማምዳኒ ሰሞኑ በጣም እጅግ በጣም መነጋገሪያ ሆኗል። ከዶናልድ ትራምፕ ሳይቀር በጣም ብዙ ስድቦችን እያስተናገደ ነው የሚገኘው። ማምዳኒ 33 አመቱ ነው። እንደሚታወቀው የአሜሪካ ታላቋ ከተማ የመጀመሪያው የሙስሊም ከንቲባ ነው የሚሆነው። ማምዳኒ የመንግስት ምክር ቤት አባል ነው። ነገር ግን በክልል ምክር ቤት አባላት እንዲሁም ደግሞ በሪፐብሊካን ተወካዮች ዘንድ እንግዲህ የግድያ ዛቻዎችን እንዲሁም ደግሞ የውጭ ሀገር የጥላቻ ንግግሮችን እያስተናገደ ነው የሚገኘው። በዶናልድ ትራምፕ ሳይቀር እንግዲህ እየተሰደበ ነው የሚገኘው። ዶናልድ ትራምፕ እንግዲህ የኮሚኒስት እብድ ብለው ጠርተውት ነበር። እሱም በዚህ ዙሪያ ዶናልድ ትራምፕ የኮሚኒስት እብድ ብለው ካለና ምን ትላለ በዚህ ሐሳብ ላይ ተብሎ የተጠየቀው ጥያቄ ዶናልድ ትራምፕ ስለኔ አስተያየት ሲሰጥ ይሄ የመጀመሪያ ጊዜው አይደለም በማለት እንግዲህ ምንም ሳይመስለው ይፈገግ ብሎ እንደምታዩት መልሶ ነበር። ከዶናልድ ትራምፕ ጋር ነው የሚሰራው የኒውዮርክ ከንቲባ ሲሆንና ለዚህም ለተጠየቀው ጥያቄ ለኒውዮርክ ጥቅም ሲባል ከዶናልድ ትራምፕ አስተዳደር ጋር እሰራለሁ ብሏል። ተጨማሪ ሰሞኑን በጣም መነጋገሪያ የነበረው የእስራኤሉ ጠቅላይ ሚኒስትር ወደ ኒውዮርክ ከመጣ አስረዋለሁ ብሎ ተናግሮ ነበርና በዚህ ንግግሩ እንግዲህ በጣም ብዙ ጥያቄዎች እንዲሁም ደግሞ ብዙ መነጋገሪያ ሆኖ ነበር። ለዚህም እንግዲህ ጥያቄ ተጠይቆ መልስ ሰጥቶ ነበር። ለተጠየቀው ጥያቄ እስራኤልን እንደ አይሁድ ሀገር የመኖር መብትን ተቀበላለሁ ወይ ተብሎ ለተጠየቀው ጥያቄ እንግዲህ እስራኤልን እንደ ሀገር እቀበላታለሁ የመኖር መብቷንም እደግፋለሁ ብሏል። አጠቃላይ በአለም ላይ ያሉ ሀገሮች መብትን አከብራለሁ በማለት እንግዲህ ተናግሯል ማለት ነው። በአሜሪካ ውስጥ ለመጀመሪያው እንግዲህ የሙስሊም አስተዳደር ወይም ደግሞ ከንቲባ ሆኖ ነው የሚመረጠውና ይሄ ነገርም ጫና አሳድሮበታል። በጣም ከፍተኛ የሆነ ጫና እያሳደረበት ነው። በዚህ ዙሪያ ላይ ምን ትላላችሁ?
ሱብሃንአላህ በጣም የሚገርም ነው እኔ ሐቂቃ ወድጄዋለሁ ይሄን ሰውዬ ባይዞ ይሄን ሐሳብ ሲያነሳ ብዙ አይነት ቻሌንጆች ሊገጥሙት እንደሚችሉ ያውቃል እንዲሁ ሆኖ ራሱ ትራምፕ ፕሬዚዳንቱ ትራምፕ ነው ታውቃላችሁ የአሜሪካ እንግዲህ እሱ ጋር መስራት ራሱ ኒውዮርክ ከንቲባ ሆኖ እሱ ጋር መስራት ራሱ በጣም ቻሌንጅ ነው ለምን ትራምፕ እንደምታውቁት በጣም የይሁዲ ደጋፊ ነው በጣም በጥልቀት ነው የሚደግፉት ይሁዲዎችን እንግዲህ ይሄ ሰውዬ እንግዲህ ደግሞ አሜሪካ ከንቲባ ሆኖ የአሜሪካ ኒውዮርክ ሲቲ ከንቲባ ሆኖ ነገር ግን ደግሞ ከይሁዲዎች በተቃራኒ መንገድ እንግዲህ እየተጓዘ ነው ያለው የምርጫ ቅስቀሳውን ያደረገ ነው የሚገኘው እንግዲህ እኔ አሜሪካ በሆን ሐቂቃ የመጀመሪያ ምርጫ እሱ ነበር የሚሆነው ምንም ማድረግ አይቻልም እንግዲህ ይሄን መረጃ ማድረሳቸው ከሀበሻ ምድር ስለሆነ እንግዲህ ምንም ማድረግ አልቻልኩም አሜሪካ የምትገኙ ወንድምና እህቶች ድምጽ እንድትሰጡት አድራ ማለት ፈልጋለሁኝ እንግዲህ ኔክስት የምናየው ቪዲዮ ጋዜጠኛዋ ሀያት ከማልን ይመለከታል እሱን ቪዲዮ እንከታተል ቲክቶከሯና የነጃሺ ቲቪ ጋዜጠኛዋ ሀያት ከማል ትናንት ሐሙስ ላይ ታስራለች አብሯት የነበረው ካሜራማን ባልደረባም ጭምር አብረው እንደታሰሩ ነው እየሰማን ያለ ነው አቃቂ ክፍለ ከተማ ላይ ነው እስሩ ያጋጠማቸው ለቴሌቪዥን ጣቢያው ስራ ላይ በነበሩበት ወቅት ነው የህዝብን ቅሬታዎች ኢንተርቪው እያደረጉ እያደመጡ በነበሩበት ጊዜ ነው የታሰሩት ለእስር ከተዳረጉ በኋላ የተጠየቁት ቴሌቪዥኑ የብሮድካስት ፍቃዱን ይዞ እንዲመጣ ነበር ይህንንም በስራ አስኪያጁ በኩል እንዲመጣ አድርጎ የነበረ ቢሆንም ፖሊሶች ግን ቀድመው ለምን ለኛ አሳውቁንም ከመቅረጻቸው በፊት ለኛ ለምን ሳይነግሩን ቀረጹ በሚል እስር ላይ እንዳቆዩዋቸው ነው እየሰማን ያለ ነው አንዳንድ ጊዜ እንደዚህ አይነት ቀረጻዎች ሲደረጉ አካባቢ ላይ ያለውን ፖሊስ ጣቢያ ለቀረጽ ነው ብለው ምናምን የማሳወቅ ነገሮች አሉ አንዳንዴ ደግሞ ኖርማል ብቻ ያው የሚጣራ ተጣርቶ በቶሎ እንደምትለቀቅ ተስፋችን ነው አላህ እሷንም ባልደረባንም በቶሎ ለቤታቸው ያብቃቸው ምኞታችን ነው ወሰላሙ አለይኩም በቪዲዮ እንደተመለከታችሁት ጋዜጠኛ ሀያት ከማልና አንድ እንግዲህ ካሜራማን ሆነው በፖሊስ ቁጥጥር ስር እንደሆኑ እንግዲህ መረጃዎች ከወጡ ትንሽ ቆየት ብለዋል አዳዲስ መረጃዎችም እስካሁን ድረስ አልወጡም እንግዲህ እሷና አንድ ካሜራማን በእስር እንግዲህ እንደሆኑ የወጣ ነው የሚገኘው መረጃው በቻልነው አቅም እንግዲህ እኛም ድምጽ እየሆነነት ነው ሁላችሁም በቻላችሁት አቅም ድምጽ ሆኗት ፍትህ ለሀያት እያልን ኢንሻአላህ እስከምትፈታ ድረስ ድምጽ እንሆናታለን ማለት ነው ኢንሻአላህ ሁላችሁም ለእህታችን ድምጽ እንድትሆኑ አድራ ማለት ፈልጋለሁኝ ኔክስት እንግዲህ ማሳያችሁ ቪዲዮ ጦርነቱን ኢራን አሸንፋለች ስንል ብዙ ሰዎች አላመኑም ነበር እንግዲህ ማረጋገጫው ይህ ነው ሲኤንኤን ይዞት የወጣው መረጃ እንግዲህ በጣም መነጋገሪያ ሆኗል ኢራኖች እንግዲህ ወደ ድርድር እንዲመጡና ድርድር እንዲያከናውኑ ጦርነቱን እንዲያቆሙ ከ30 ቢሊዮን ዶላር በላይ እንግዲህ ስጦታ እንደቀረበላቸው እንግዲህ ሲኤንኤን ነው የራሳቸው ሚዲያ ነው ባይዘይ እኔ አይደለሁም ያልኩት የራሳቸው ሚዲያ ይዞት የወጣው መረጃ ያመላክታል እንግዲህ በጣም የሚያጅብ ነው ኢራኖች እንግዲህ በአቅማቸውን አሳይተዋል ማለት እንግዲህ እንዲህ ነው እንግዲህ ቀጣይ ምን ይሆናል 30 ቢሊዮን ይቀበላሉ አይቀበሉ የሚለው ኢንሻአላህ መረጃውን የተከታተልኩኝ ያቀርብላችኋለሁ ከዛ በፊት ግን የሲኤንኤንን መረጃ ተከታተሉት የአረብ ሀገራት ለኢራን 30 ቢሊዮን ዶላር ሊሰጡ ነው አንድ ሚስጥራዊ መረጃ ደረሰኝ ብሎ ሲኤንኤን ይዞ በወጣው መሰረት እንግዲህ የአረብ ሀገራት ኦፊሻሎችና የአሜሪካ ከኢራን ጋር ሲደራደሩ የነበሩት ስቲቭ ዊትኮፍን ጨምሮ እነሱ ተገናኝተው ያወሩትና ለኢራን ኒውክሌር መሳሪያ እንዳትይዝና ፈርደር ዩሬኒየምን ኢንሪች አድርጋ ወደ ኒውክሌር መሳሪያ እንዳትቀይረው ምን አይነት ፕሮፖዛል ብናቀርብላት ልትስማማ ትችላለች በሚል እንግዲህ ለቀጣይ ድርድር ይቀርብላታል ተብሎ ፕላን የተደረገ ፕሮፖዛል ሚስጥር ደርሶኛል ብሎ ሲኤንኤን ይዞ ወጥቶ ነበርና በዚህም እንግዲህ ምን አይነት ፕሮፖዛል ነው ይዞ የወጣው የአረብ ሀገራት ለኢራን ፒስፉል ኒውክሌር ፕሮግራም ለመገንባት የሚያስፈልጉ ሪአክተሮችን ጨምሮ ምናምን ለመስራት ለመገንባት የሚያስፈልጉ ነገሮችን በሙሉ ሊገነቡ ፈንድ አድርገው ወደ 30 ቢሊዮን ዶላር አውጥተው ሊገነቡ የአረብ ሀገራት በዚህ የተስማሙ ሲሆን እንደ ደግሞ አሜሪካ ደግሞ የአረብ ሀገራት ይሄንን ሲያደርጉ አሜሪካ ደግሞ በማዕቀብ ምክንያት በተለያዩ ባንኮች ይዛባት የነበሩ እንዳይንቀሳቀስ አግዳ የነበሩ ወደ 6 ቢሊዮን ዶላር የሚገመት የኢራን ገንዘብ ልትለቅ እንዲሁም ደግሞ ማዕቀቦቹን ልታቃልላቸው ሲግኒፊካንት ልታቃልል በዚህ ይሄንን ፕሮፖዛል ለኢራን ብናቀርብ ኢራን ልትስማማ ትችላለች የሚል ነገር ፕላን ይዘዋል እየተባለ ነው እንደነገርኳችሁ እንግዲህ የኢራን ኒውክሌር ዌፐን መያዝ ከእስራኤል ባልተናነሰ መልኩ ለአረብ ሀገራት ስጋት ነበር በተለይ ለሳውዲ ስጋት እንደሆነ ነግሬያችሁ ነበርና ያው ሳውዲም ሆነች ቀጣርም ሆነች ኩዌት ያው ይፈራሉ መፍራታቸው አይቀርም የኢራን ኒውክሌር መሳሪያ መያዝ በተለያዩ ምክንያቶች ስለዚህ ይሄንን ተከትሎ በጣም በደስታ ነው የአረብ ሀገራት ይሄንን ፈንድ ለማድረግ ኢራን ኒውክሌር መሳሪያ መያዝዋን ኦር ለኒውክሌር መሳሪያ መንቀሳቀሷን ታቆም እንጂ we don't care ፈንድ እናደርጋለን የሚል ነገር ነው ያለው እንደዚህ አይነት አቋም እንደያዙ የአረብ ሀገራት ታውቋል አሜሪካ ደግሞ የአረብ ሀገራት ይሄንን ሲያደርጉ አሜሪካ ደግሞ ማዕቀብን ልታነሳና እንዲሁም ደግሞ ወደ 6 ቢሊዮን ዶላር ይዛ የነበረውን የኢራንን ገንዘብ እንድታንቀሳቀስ ልትፈቅድላት ይሄንን ፕላን ይዘው እንግዲህ በቀጣይ ከኢራን ጋር ለሚደረገው ውይይት በቀጣይ ይቀርባሉ ተብሏልና ግን ይሄን ሁሉ ነገር ፕሮፖዛል ሲያቀርቡ ከኢራን የሚፈልጉት አንድና አንድ ነገር ብቻ ነው
እሱ ምንድነው ዩሬኒየም ኢንሪች እንዳታደርግ ከዚህ በኋላ ዩሬኒየም ኢንሪች እንዳታደርግና እነዚህ የአረብ ሀገራት የሚገነቡት ኒውክሌር ሪአክተር የፒስፉል ኒውክሌር ሪአክተር ላይ ዩሬኒየም ከውጭ ኢምፖርት እንድታደርግ ይሄንን ደግሞ እንደ ኤግዛምፕል የዩናይትድ አረብ ኤሚሬት የኒውክሌር ፕሮግራም እንደ ኤግዛምፕል አስቀምጧል። ኤኢ እንደምታውቁት ኒውክሌር ፕሮግራም አላት፣ ሲቪሊያን የሆነ ኒውክሌር ፕሮግራም አላት፣ ኒውክሌር ሪአክተሮች አሏት። ፓወር ነው ጀነሬት የምታደርግበትና ዩሬኒየም ከውጭ ነው ኢምፖርት የምታደርገው ለሲቪሊያን ፐርፐስ በቂ በሆነ ሌቭል ኢንሪች የተደረገ ዩሬኒየም ከውጭ ነው ኢምፖርት የምታደርገውና ልክ ኢራንም በሚገነባላት ኒውክሌር ሪአክተር ላይ ከውጭ ዩሬኒየም እያስገባች ኢንሪች የሆነ ዩሬኒየም እያስገባች ለሲቪሊያን ፐርፐስ እንድትጠቀመው ሊፈቅዱላት ፈርዘር ኢንሪች እንዳታደርግ ከኢራን የሚፈልጉት አንድና አንድ ይህም ብቻ ነው። የቀረውን ግን እንዳልኳችሁ ኢራን ይሄንን ታድርግ እንጂ እኛ ደግሞ ይሄንን እናደርጋለን ብለው ፕሮፖዛል ይዘው መጥተዋል። አሁን ላይ ተገናኝተው ገና ኦፊሻሊ አልቀረበም፣ ግን አን ኦፊሻል በሆነ ወይ ግን ስቲል ኢራኖች ይሄንን እንደማይፈልጉና ዲናይ እንዳደረጉና ላይክ ኒውክሌር ዩሬኒየም ኢንሪች ማድረጋቸው ቀይ መስመር እንደሆነ እየተናገሩ ነው ያሉት። ግን ላይክ ኦፊሻሊ ደግሞ ኢን ዘ ኔክስት ዊክስ ተገናኝተው እንግዲህ ፊት ለፊት ያወራሉ ወይ ይሄ ፕሮፖዛል ይቀርባል የሚል ነገር ነው ያለው። ሶ ያኔ ምን እንደሚባል አናውቅም። አን ኦፊሻሊ ግን እስካሁን ድረስ ይሄንን ስምምነት ሪጀክት እንዳደረጉ ነው ኢራኖች እየታወቀ ያለው። የአሜሪካ መንግስት እንግዲህ ከጥቃቱ በኋላ የባለፈው የፎርዶ ጥቃት በኋላ ኢራን ወደ ኒውክሌር ቶክ ትመለሳለች ወር ደግሞ ወደ በመንፈልገው ወይ ለኛ ዲማንድ ቤንድ ታደርጋለች ብለው ያምናሉ የአሜሪካ መንግስት። ኢራኖች ደግሞ በተቃራኒው የአሜሪካ አታክ ማድረግ በቃ ከዚህ በኋላ ምን ይመጣብናል አሜሪካ አታክ አድርጋለች ሶ this is about time ወደ ኒውክሌር መሳሪያ የምንለውጥበት የሚል አስተሳሰብ ነው ያላቸው። ሶ ገና ተገናኝተው እንግዲህ ኔክስት ዊክ ኦር በቀጣይ ሳምንታት ቀኑ ገና አልተቆረጠም። የኢራን የፎሬን ሚኒስትር ቃል አቀባይ ጭራሽ እንደዚህ አይነት ኔክስት ዊክ ምናምን የሚል ቀጠሮ ጭራሽ ለድርድር ቀጠሮ መኖሩን ሁሉ እንዳልሰሙ ነው የተናገሩት። ሶ የተቆረጠ ቀን የለም፣ ግን ኢን ዘ ኔክስት ዊክስ ሊገናኙ ይችላል ተብሏል። ሶ ያኔ ሲገናኙ ነው ይህ ፕሮፖዛል የሚቀርበው። ኢራን ግን አንኦፊሻሊ እስካሁን ሪጀክት እንዳደረጋቸው ነው። ስለዚህ ያኔ ጊዜው ሲመጣ የምናየው ይሆናል። ሀቂቃ ብዙ ሰዎች ይሄን ነገር ማመን ከብዷቸዋል። ነገር ግን ደግሞ እንግዲህ ምንም ማድረግ አይቻልም። ኢራን ጦርነቱን አሸንፋለች፣ ወደዳችሁም ጠላችሁም። እንግዲህ እነሻሺ በዛኛው መስመር የምታሽቀብጡ ሰዎች አይም ሶሪ በጣም ነው ማዝነው። አላኩልሃል እንግዲህ 30 ቢሊዮን ዶላር የቀረበላት ኢራን እንግዲህ ምን እንደምትንሻአላህ ምን መለከት ነው የሚሆነው። እንግዲህ ኒውክሌሩን ተተዋዋለች ወይስ ደግሞ የኒውክሌር ቦምብ መታጠቁን አንድና አንድ ለአረቦቹ አይደለም ባይዞይ ለአሜሪካ ነው በጣም ከፍተኛ ስጋት የሚሆንበት። እንግዲህ አሜሪካን ትቀበላለች 30 ቢሊዮን ዶላሩን ወይስ ደግሞ ኒውክሌሯን ማብላላቷን ትቀጥላለች የሚለው ኢንሻአላህ መረጃውን እየተከታተልኩኝ የማቀርብላችሁ ነው የሚሆነው። አሁን ደግሞ የኡስታዝ ያሲን ኑሩን ዳዋ ተከታትለን እንመለሳለን። እስር ቤት ይያለን 22 ዓመት እንዲፈረድብን መጣው የመሰከሩ ሰዎች አሉ። መሻይኾች አሸባሪ ናቸው ብለው ማለት ነው። ተፈታን በኋላ መጅሊሱን ልናቋቁም ተጠራ። እነዚህን ሰዎች አቅፈን ስበን ነው አብረናቸው ቁጭ ያለ። በቃ መስሎት ነው የተጣላ መስሎት ነው ያሰ እንድትታሰር እድል የፈጠረ ዳዒ ኡስታዝ ዓሊም ቂማይዝም ስላልተረዱ ነው የተጣሉ። እንዳትዝባቸው ለፈው ለአላህ ነው የታገልከው። ኢብኑ ተይሚያ በህይወቱ እነዚህን ያጠፉትንም ይሁን የተከራከሩትንም ይሁን ማክፈር አይወድም። ኢብኑ ተይሚያ አና ላ ኡከፍሩ አሐደን من اهل القبلة ይላል። ኢብኑ ተይሚያ ተማሪነን ምን ሰዎች ይሄን እንስማ። ኢብኑ ተይሚያ ካፉ ኩፍር ወጥቶ ያቅ ተብዲዕ ወጥቶ ያቅ ገሌ ሙብተዲዕ ሚል ቃል የለው። ያስተምራል ቢድዓን ሽርክን ያወግዛል ገሌ ሙሽሪክ ብሎ ያቅ። ሐታ የተከራከሩትን ጉላቱል አሻዒራን እንኳን من اهل السنه والجماعه የቆጠራቸው ኢብኑ ተይሚያ ከፈረው ሰው የለም። ራሱን ዝቅ አርጎ የሚያይ የቂብላ ያሉ ሰዎችን አላከፍርም የሚል ሰው ነው። ማክፈር የእስልምና ባህሪ አይደለም። ድሮ የሰለፊያውን የሚያከፍር ተክፊር ወልሂጅራ ስናወግዝ ቆየ። አሁን ደግሞ የሱፊያ ጭንብል ለብሶ አህባሽ የሚያከፍር ሆኖ መጣ። ነገሌ ያረዱት አይበላል ገሌን ያገባሽ ተፋች። ይሄ እስልምናን አይጠቅምም ወንድሞች። ሙስሊምና ያከፍር من صلى صلاتنا صلاتاችን የሰገደ واستقبل قبلتنا قبلاتችን የተቀጣጨ ሙስሊም ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። نحن نحكم بالظاهر والله يتولى السرائر። የኛ ዳኝነት በውጭ ነው ውስጥን አንበረብር። ሙስሊም ካፊር ከባድ። ለዛ ነው ኢማሙ አቡ ሐኒፋ ምን ይላሉ? አንድን ሙስሊም በስህተት ተሳስቼ ካፊር ከመል ይላሉ አንድ ሺን ካፊር ሙስሊም ብል ተሳስቼ ይሻላል ይላል። ከባድ ነው አንድ ሰው ሙብተዲዕ ማለት ካፊር ማለት ከባድ ነው። ካልሆነ ኩፍር ወደ አንተ ይመለሳል ነብዩ አለይሂ ሰላቱ ሰላም እንዳሉ።
ያ ጀማዓ እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበር። በጣም እንደወደዳችኋቸው ተስፋ አደርጋለሁኝ። ኮሜንት ላይ የምትሰጧቸው ሀሳቦች እስካሁን እየደረሱኝ ነው የሚገኙት። አሁንም ሀሳባችሁ አይለየን ኢንሻአላህ። ሁላችንም ሰፖርት ማድረግ አይረሳ። እንግዲህ ለዛሬ ያዘጋጀሁት ቪዲዮዎች እነዚህ ነበሩ። ኔክስት ኢንሻአላህ በሌላ ቆንጆ ቪዲዮዎች ተመልሰን የምንገናኝ ነው የሚሆነው ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።